ሰላም ጤና ይስጥልኝ የተወደዳችሁ የወጣቶችና ስፖርት ሚዲያ ቤተሰቦች አክብሮታዊ ሰላምታችን በያልናችሁበት ይድረሳችሁ። በዛሬው የዜና ሰዓታችን በሳምንቱ የተከናወኑ ዋና ጉዳዮችን ጨምሮ ከተለያዩ የመረጃ አውታሮች ያገኘናቸውን ጥንክሮች ይዘንላችሁ ቀርበናል። አብራችሁን ስለምትሆኑ እናመሰግናለን። አበይ ዘገባዎችን እናስቀድም። የሴቶችና ማህበራዊ ጉዳይ ቋሚ ኮሚቴ የቢሮውን የ2018 በጀት ዓመት የ6 ወር ዕቅድ አፈጻጸም ገመገመ። በከተማ አስተዳደሩ የተዋቀረ ሱፐርቪዥን ቡድን የቢሮውን የስራ እንቅስቃሴ ምልከታ አካሄደ። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ በ5 ሚሊዮን ኮደርስ ስልጠና ላበረከተው አስተዋጽኦ እውቅና ተሰጠው። 16ኛው ከተማ አቀፍ የባህል ስፖርቶችና ፌስቲቫል ውድድር በለሚ ኩራ ክፍለ ከተማ አጠቃላይ አሸናፊነት ተጠናቀቀ። ቲክታከሮችና ስፖርት ጋዜጠኞች የተሳተፉበት ልዩ የገና ስፖርታዊ ውድድር ተካሄደ። አሳሳቢ ገዢ ትርክት ለሀገር መንግስት ግንባታ በሚል መሪ ቃል የተዘጋጀው የብዙሃን አካል ብቃት እንቅስቃሴ በልደታ ክፍለ ከተማ ተካሄደ። ከተማ አቀፍ የታዳጊዎች ምዘና ውድድር በ15 የስፖርት አይነት መካሄዱ ተገለጸ። 16ኛው ከተማ አቀፍ የመስሪያ ቤቶችና የጤና ቡድኖች ስፖርታዊ ውድድር በድምቀት ተጀመረ። ቢሮው ሁለንተናዊ ስፖርት እድገት ዙሪያ ከአንጋፋ ስፖርተኞችና የአካል ብቃት እንቅስቃሴ ተሳታፊዎች ጋር ውይይት አካሄደ። አዲስ አቅም አዲስ እድል ለወጣቶች በሚል መሪ ቃል በሁሉም ክፍለ ከተማ የማይንድ ሴት ስልጠና እየተሰጠ መሆኑ ተገለጸ። የመደመር ትውልድ ለሁለንተናዊ ብልጽግና በሚል መሪ ቃል ሲካሄድ የቆየው የእግር ኳስ ውድድር በአዲስ ሚዲያ ኔትወርክ አሸናፊነት ተጠናቀቀ። ዝርዝሩን እነሆ። ሴቶችና ማህበራዊ ጉዳይ ቋሚ ኮሚቴ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ የ2018 ዓ.ም የመጀመሪያ 6 ወር ዕቅድ አፈጻጸም ሪፖርትን ገመገመ። የአዲስ አበባ ከተማ ምክር ቤት ሴቶችና ማህበራዊ ጉዳይ ቋሚ ኮሚቴ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ የ2018 በጀት ዓመት የመጀመሪያ 6 ወራት ዕቅድ አፈጻጸም ሪፖርትን መገምገሙ ተገለጸ። ቋሚ ኮሚቴው ቢሮ ወጣቶች በከተማቸው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ ቀጥተኛ ተሳታፊና ተጠቃሚ እንዲሆኑ በቅንጅት እየሰራ ያሉ ስራዎች ውጤታማ በመሆናቸውም በቀጣይ አጠናክሮ መቀጠል እንደሚገባ አመላክተዋል። በከተማ አስተዳደሩ የተዋቀረ ሱፐርቪዥን ቡድን የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ የ6 ወራት የስራ አፈጻጸም ላይ ምልከታ አካሄደ። የአዲስ አበባ ከተማ አስተዳደር የተዋቀረ ሱፐርቪዥን ቡድን የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ በ2018 በጀት ዓመት የመጀመሪያው 6 ወራት የስራ አፈጻጸም የሰነድና የአካል ምልከታ አካሄደ። የሱፐርቪዥን ቡድኑ በ6 ወራት ውስጥ የተሰሩ የእቅድ ዝግጅት ስራዎችን፣ የመልካም አስተዳደር አገልግሎት አሰጣጥ ስራዎችን፣ የኢኒሼቲቭ ተግባራት፣ የወጣቶች ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተሳታፊና ተጠቃሚነት እንዲሁም በከተማ ሁለንተናዊ የስፖርት ልማት ስራዎች ላይ በተመለከተ ተግባራት ላይ አፈጻጸም ላይ ትኩረት አድርጎ ምልከታ ያካሂዷል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን የቢሮውን የ6 ወራት ዕቅድ አፈጻጸም ሪፖርት ከቅድመ ዝግጅት ስራዎች እስከ ዋና ተግባራት በዝርዝር ያቀረቡ ሲሆን የከተማውን ወጣቶች ሁለንተናዊ ተሳታፊና ተጠቃሚነት ለማረጋገጥ እንዲሁም በስፖርት ልማት እድገት ላይ ወደ ላቀ ደረጃ ለማድረስ ውጤታማ ስራዎች መስራታቸውን አብራርተዋል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ በ5 ሚሊዮን ኢትዮ ኮደርስ ስልጠና ላበረከተው የላቀ አስተዋጽኦ እውቅና ተቸረው። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ በ5 ሚሊዮን ኢትዮ ኮደርስ ስልጠና ላበረከተው እውቅና ተችሮታል። ቢሮው እውቅናውን ያገኘው ከአዲስ አበባ ከተማ አስተዳደር ኢኖቬሽን ቴክኖሎጂ ልማት ቢሮ ባዘጋጀው ከተማ አቀፍ የኢትዮ ኮደርስ እውቅናና መነቃቂያ መርሃ ግብር ላይ ነው። 16ኛው ከተማ አቀፍ የባህል ስፖርቶች ፌስቲቫልና ውድድር በለሚ ኩራ ክፍለ ከተማ አጠቃላይ አሸናፊነት ተጠናቀቀ። አዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ አዘጋጅነት ሲካሄድ የሰነበተው 16ኛው ከተማ አቀፍ የባህል ስፖርቶች ውድድርና ፌስቲቫል ባስተናጋጁ የለሚ ኩራ ክፍለ ከተማ አጠቃላይ አሸናፊነት ተጠናቀቀ። ባህላዊ ስፖርት ውድድሮች የኢትዮጵያዊነት መገለጫና የአንድነት ማስተሳሰሪያ ገመዶች ናቸው ያሉት አቶ በላይ ደጀን ውጤታማ የሆኑ ስፖርተኞች በሐረሪ ብሔራዊ ክልል መንግስት በሚዘጋጀው ሀገር አቀፍ ውድድር ላይ አዲስ አበባን ወክለው እንደሚሳተፉ አሳውቀዋል። ቲክታከሮችና የስፖርት ጋዜጠኞች የተሳተፉበት ልዩ የገና ጨዋታ ተካሄደ። የገና በዓልን ምክንያት በማድረግ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ከኢትዮጵያ ባህል ስፖርቶች ፌዴሬሽን ጋር በመተባበር ቲክታከሮችና የስፖርት ጋዜጠኞች የተሳተፉበት ልዩ የገና ጨዋታ ተካሂደዋል። ጨዋታውን የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን፣ የለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድማሱ ደቻሳ፣ የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዝዳንት ወይዘሮ ህይወት መሐመድ አስጀምረውታል። ማራኪ በነበረው የገና ጨዋታ ስፖርት ጋዜጠኞች ቲክታከሮችን 3-2 በሆነ ውጤት ማሸነፋቸው ተመልክተዋል።
አሳሳቢ ገዢ ትርክት ለሀገረ መንግስት ግንባታ በሚል መሪ ቃል ሁለተኛው የብዙሃን አካል ብቃት እንቅስቃሴ በልደታ ክፍለ ከተማ ተካሄደ። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ አሳሳቢ ገዢ ትርክት ለሀገረ መንግስት ግንባታ በሚል መሪ ቃል ሁለተኛውን የብዙሃን አካል ብቃት እንቅስቃሴ በልደታ ክፍለ ከተማ አካሂዷል። 16ኛው ከተማ አቀፍ የመስሪያ ቤቶችና የጤና ቡድኖች ሚዲያ ተቋማት የሚሳተፉበት ዓመታዊ ውድድር ተጀምረዋል። አዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ስፖርት ለሁሉም ኮሚቴ 16ኛውን ከተማ አቀፍ የመስሪያ ቤቶችና የጤና ቡድኖች እና የሚዲያ ተቋማት የሚሳተፉበት ዓመታዊ ስፖርታዊ ውድድርን በድምቀት አስጀምረዋል። በውድድሩ ማስጀመሪያ መርሃ ግብር ላይ የተገኙት የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ የስፖርት ማህበራት ማደራጃና ውድድር ዳይሬክቶሬት ዳይሬክተር አቶ አያሌው ታደለ እንደዚህ አይነት ውድድሮች መዘጋጀታቸው ህብረተሰቡን የስፖርት ተሳትፎን ከማሳደግ ባለፈ ንቁ ብቁና ጤናማ አምራች ዜጋ ለመፍጠር እንደሚረዳ ገልጸዋል። ቢሮው በከተማው ሁለንተናዊ የስፖርት እድገት ዙሪያ ከአንጋፋ ስፖርተኞችና የአካል ብቃት እንቅስቃሴ ተሳታፊዎች ጋር ውይይት አካሄደ። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ በከተማው ሁለንተናዊ የስፖርት እድገት ዙሪያ ከአንጋፋ ስፖርተኞችና ከአካል ብቃት እንቅስቃሴ ተሳታፊዎች ጋር በ4 ኪሎ ስፖርት ትምህርትና ስልጠና ማዕከል ፍሬያማ ውይይት አካሂደዋል። በውይይቱ ላይ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀንን ጨምሮ በ4 ኪሎ ስፖርት ትምህርትና ስልጠና ማዕከል ለረጅም ዓመታት የአካል ብቃት እንቅስቃሴ የሰሩና በተለያዩ ስፖርት አይነት ክለብ እና ለብሔራዊ ቡድን ተጫውተው ያሳለፉ አንጋፋ ስፖርተኞች ተሳትፈዋል። ከተማ አቀፍ የታዳጊዎች ምዘና ውድድር በ15 የስፖርት አይነት መካሄዱ ተገለጸ። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ያዘጋጀ የ2018 ታዳጊ ወጣቶች የበጋ ስልጠና ልማት ታዳጊ ፕሮጀክት ሰልጣኞች ውድድር በ15 የስፖርት አይነት መካሄዱ ተገለጸ። የታዳጊዎች ምዘና ውድድር መካሄዱ ስፖርተኞች ሰፊ ልምድ እንዲያገኙ እንደሚያስችል የስፖርት ትምህርትና ስልጠና ዳይሬክተር አቶ ጎሳ ያለማየሁ ገልጸዋል። አዲስ አቅም አዲስ እድል ለወጣቶች በሚል መሪ ቃል በሁሉም ክፍለ ከተማ የማይንድ ሴት ስልጠና እየተሰጠ መሆኑ ተገለጸ። ከተማ አስተዳደር ወጣቶችና ስፖርት ቢሮ ከ11ዱም ክፍለ ከተማ ወጣቶችና ስፖርት ጽህፈት ቤት ጋር በመተባበር አዲስ አቅም ለአዲስ እድል ለወጣቶች በሚል መሪ ቃል የማይንድ ሴት ስልጠና እየሰጠ መሆኑ ተገለጸ። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊ አቶ ክብራለም ደመሴ ስልጠናው የነገ ሀገር ተረካቢ የሆኑ ወጣቶችን ተሳትፎና ተጠቃሚ ለማረጋገጥ የሚያስችል አስተሳሰብ እንዲይዙ የሚያስችል ስልጠና መሆኑን ተናግረዋል። የመደመር ትውልድ ለሁለንተናዊ ብልጽግና በሚል መሪ ቃል ሲካሄድ የቆየው የእግር ኳስ ውድድር በአዲስ ሚዲያ ኔትወርክ አሸናፊነት ተጠናቀቀ። የመደመር ትውልድ ለሁለንተናዊ ብልጽግና በሚል መሪ ቃል ሲካሄድ የቆየው የፌዴራልና የአዲስ አበባ አመራሮች ሰራተኞች የእግር ኳስ ውድድር በአዲስ ሚዲያ ኔትወርክ አሸናፊነት ተጠናቋል። ብርቱ ፉክክርን ያስተናገደው የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ሰራተኞች ከአዲስ ሚዲያ ኔትወርክ ጋር ያካሄዱት ዋንጫ ጨዋታ በአዲስ ሚዲያ ኔትወርክ 3-1 በሆነ አሸናፊነት ተጠናቋል። በገመድ ጉተታ በተካሄደው ውድድር የፌዴራል ብልጽግና ክንፍ የዋንጫ ተሸላሚ መሆኑ ተመልክቷል። ክቡራት ተመልካቾችና አድማጮቻችን አብራችሁ ስለነበራችሁ እናመሰግናለን። ሳምንት በዚህ ሰዓት እንገናኛለን። እስከዚያው ቸር እንሰንብት።